ጉድ 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 ሳይሰማ መስከረም አይጠባሉ። ፈኪሀ ለፍታ ለፍታ አልቀረችም። እሺ ለፍልፋ ለፍልፋ አልቀረችም። እንደምንም ብላ ሩጣ ተሯሩጣ ኢሳምን አገኘችው። አይገርምም? ይሄማ ተመካክረው መሆን አለበት እንዴ! አረ ባንዴ መሳካት፣ አረ ባንዴ መስተካከል። እንዴት እንደዚህ ሊሆን ይችላል? ወይ መታደል። ሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የጦይባ ቲዩብ ተከታታዮች በሙሉ እንዲሁም የቻናሌ ተከታዮች በሙሉ በመላው ዓለም ላይ የምትኖሩ ኢትዮጵያውያን በሙሉ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እስኪ ዛሬ ደግሞ ለየት ባለ ቪዲዮ ከች ብዬላችኋለሁ። ይህንን ውብ የሆነ ተፈጥሮ እያያችሁ ይህንን ቪዲዮ እስከ መጨረሻው አዳምጡት። እስኪ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። ዛሬ እንግዲህ ፈኪሀ ፈኪሀን ታቋታላችሁ አይደለ? ኢሳም የሚባለው ልጅ ወደድኩ ብላ የኢክራምን ጓደኛ ኢክራም ነው ኢኩ ነው ስሟ አለቅም ወላሂ ቆንጅየዋ ማለት ነው። ደስ የምትለኝ ልጅ ረጋ ያለች በጣም የምታምረኝ ወላሂ ስታምር፣ ምንም እንኳን ሶሻል ሚዲያ ተጠቃሚ ብትሆንም እንኳን አለባበሷ ምን መናገር እንዳለባት ምን ማውራት እንዳለባት እያንዳንዱ ተቆጥባ የምትሰራ ልጅ ብትኖር ኢኮ የምትባል ልጅ ነች። በዛው ተመሳሳይ ደግሞ አደገኛ ለበላት ወይስ ምን ለበላት? ፈኪሀ ደግሞ የወንዶች አተራማሽ። በእውነት ሁላቸውንም በጣም ነው የምወዳቸው። እኔ ማንንም ሰው አልጠላም። ፈኪሀም ብትሆን ያው ለድራማና ለቀልድ ብላ ነው እንጂ እንደዚህ የምታደርግ መቼም ሴት ልጅ እውነቷን እንደዚህ ታደርጋለች ብዬ አላስብም። እርግጠኛ ነኝ ያው ተመካክረው ነው የሚሆን። አንዳንዴ ግን ቢሆንም ምንም እንኳን የምንሰራውን ብናውቅ ጥሩ ነው ብዬ ነው የማስበው። ገባችሁ? ወላሂ በቃ ሲያልፍ የሚጸጽተንን ነገር ባንሰራ አሪፍ ነው። በቃ ሚዲያ ላይ ያወጣዋል አንድ ጊዜ፣ ሲወጡ ደግሞ የሚሰሩትን ነገር ማወቅ አለባቸው። ሴት ልጅ ራሳቸውን ክብራቸውን ዝቅ የሚያደርግ ነገር የሚያወርድ ነገር ባይሰሩ ጥሩ ነው። ያልፋል እኮ ሁሉ ነገር እና አሁን እህታችን ፈኪሀ ወንድ ልጅ ወደድኩ ብላ በቲክቶክ መንደር የለ በምን የለ በሶሻል ሚዲያ ለፍልፋ አገኘችው። እኔ እንዴት እንዳፈርኩ ቢስሚላ፣ ሲገናኙ አፈርኩ። በተለይ የሆነ እጇን ዘርግታ ምናምን ሰላም ልትለው ፈልጋ እሱ ደግሞ እጇን ወደዛ ግፍትር ሲያደርግ ምናምን በጣም ተሸማቀቅኩኝ። እኔ እንጃ ድራማ መሆኑንና የፕራንክ ቀልድ መሆኑን እያወቅኩ እንዴት እንደፈራው አላውቅም። እና እንግዲህ ፈኪሀ ኢሳምን ወደድኩ ብላ ሰሞኑን በቃ ካኪ ዘራፍ እያለች ቀውጥ ስታደርገው ነበረ። እንዴት ሰው ግን እንዴት ይሳካለታል እንዴ? እንዴት ይሳካለታል ሰው እንዴ? ባንዴ እንዴ 3 ቀን እኮ አልፈጀም። ወደድኩት ካለች 3 ቀን ይፈጃል? እስኪ 3 ቀን እንበለው። በ3 ቀን ውስጥ እንዴት የወደደችው ልጅ ባንዴ በአካል ልታገኘው ቻለች? ይሄማ አለ ነገር እና የምር በጣም ነው ደስ የሚለኝ ኢሳምና ኢኩ ማለት ነው። ኢሳም ራሱ ደስ የሚል ረጋ ያለ ልጅ ነው። እሺ ደስ ይላል። የሚገርሙ በቅርቡ ነው መካ ሄዶ ኡምራ ምናምን አድርጎ የመጣ ዱዓ አድርጎ ምናምን። እንዴት አሁን እንደዚህ አይነት ነገር አራ እንደ ሁልጊዜው ቢያንስ ከኢክራም ጋራ ብቻ ብትሰራ ይሻልሃል። ተው። በተለይ ፈኪሀ ደግሞ እኔ እንጃ እንደው ወላሂ እኔ አላቅም። ብቻ ፈራጅ መሆን ከባድ ነው። ያው እንግዲህ አላህ ሁላችንም መጨረሻችን ያሳምረው እንጂ ይከብዳል። ብቻ አላቅም። ለምን ብትሉ አሁን ፈኪሀ ከማን ጋር መሰላችሁ? እንግዲህ ከነ ልጅ ቶፊቅ ጋር ከነ አህሙ ጋራ ከነ ማን ኢብሮ የሚባል ልጅ ደግሞ አለ እንደ ቆንጅዬ ልጅ ከሱ ጋራም ስትሰራ ነበር። የሚገርማችሁ ደግሞ በጣም የሚያማምሩ ደግሞ አንድ አሚሮ የሚባል ልጅ አለ። ከነሱ ጋራ ነው ስትሰራ የነበረና ቲክቶክ ላይ በጣም የሌለ ስድብ ነው የሚሰድቧት። እና ይሄን ፈርቼ ነው እኔ ራሱ ተይ ፈኪሀ ጥሩ ነገሮችን ስሪ ተይ የምለው። ገና የበለጠ አሁን ይሄ ቪዲዮ አይጠፋም እስከ መቼም ድረስ። ነገ ላይ አገብተሽ ሌላ ህይወት እየመራሽ ሌላ ጥሩ የሆነ ትዳር ላይ እየኖርሽ ይህንን ቪዲዮ ብቅ ያደርጉባችኋልኝና
በዛን ሰዓት እንዴት ነው አንቺ በቃ ያገባሽው ባልሽ ራሱ ያን እያየ ምናምን ባለፈ ታሪክ ላይ ሊያሸማቀቅ ይችላል። ስንት ነገር አለ። እውነቴን ነው የምላችሁ፣ ሰው ከባድ ነውና ሚዲያ ላይ ስንወጣ የምንሰራውን ነገር ብናውቅ ጥሩ ነው ብዬ ነው የማስበው። በተለይ እንደዚህ አይነት ነገር ወንድ ልጅ ተነስታ ሴት ልጅ አፈቀርኩት ወደድኩት ምናምን በዘፈን ሁላ እያቀነባበረች ምናምን ወላ ሙዚቃ ሁላ ምናምን እየዘፈነች እንደዚህ ሆንኩ ምናምን። አረ እኔ እንጃ። ለሚያልፍ ነገር በቃ የሆነ ማያልፍ የማይባሉ መጥፎ ነገሮች በቃ ያኔም የደብሩ ነገሮችን ባንሰራ አሪፍ ነው። በተረፈ ግን ያው ያንቺን ውድቀት ማንም ሰው አይመኝም። እንኳንም ቀናልሽ፣ እንኳንም ከፋልሽ። ከፍ እንድትይ ነው የምንፈልገው ወታችን። ነገር ግን በዚህ መልኩ አይደለም። ራሽን በማዋረድና የሆነ የሴትነትን ክብር በሚነካ መልኩ ባይሆን አሪፍ ነው። ይሄ ነገር እኮ ፕራንክ ሊሆን ይችላል። ምናልባት ከኢሳም ጋርና ከኢኩ ጋር ተመካክራችሁ ሊሆን ይችላል ያደረጋችሁት። ግን እንዴት ነው ምንም እንኳን ድራማና ፕራንክ ቢሆን እንኳን ይሄ ለሴት ልጅ እንዴት ነው ይገባታል ብላችሁ ታስባላችሁ? የምር እኔ በጣም ተሳቀቁ። በተለይ ተገናኝተው ምናምን እሷ አግኝተው ደስ ብሏት ምናምን እጇን ዝርግታ ልትስመው ሰላም ልትለው ልታቅፈው ስትሄድ እንዴት ንቋትና ገፍትሯት እንደሄደ ሳይ እኔ ለራሴ ተሸማቀቅኩኝና እናንተስ እንዴት አያችሁት ጋይስ? አልደበራችሁም? እርግጥ በቃ አንድ ሰው የወደደውን ነገር ሲያገኝ በቃ ደስ ይላል። ነገር ግን ደግሞ ያ ሰው ደግሞ አይፈልግም እኮ። አረ እሱ ራሱ አፈረ እኮ፣ በጣም ተሸማቀቀ። እና የምር ፈኪያ ያው ስሪ፣ ጠንክሬ፣ በርቺ። ነገር ግን አይዲያዎችሽ የተስተካከሉ ቢሆኑ በቃ ያንቺን የሴትነት ክብርሽን የማይነኩ መሆን አለባቸው ብዬ ነው እንደኔ የማስበው። እና እውነት በጣም ቆንጅዬ ነሽ፣ ከማንም በቃ በጣም የምታምሬ ነሽ። ነገር ግን ይህንን ውበትሽን በጣም በራስሽ ጊዜ እንትን አልሽው ወላይ። እና ውድ ተመልካቾች የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እስከማገኛችሁ ሰላማችሁ ይብዛልኝ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ እያደረጋችሁ ሰብስክራይብ አድርጉ፣ አበረታቶኝ እላለሁ። ቪዲዮውን ደግሞ እስከ መጨረሻው እዩት ማለት ነውና ሰላም ሁኑልኝ። ሰላማችሁ ይብዛ። እዚህ ላይ እናቆማለን። ቻውሽ በቃ